አጀንዳ 2030 እውነት ፕላኔታችን ምድርን ለመጠበቅ የተዘጋጀ እቅድ ወይስ ሌላ? የተባበሩት መንግስታት ድርጅት ተመድ እንደ አውሮፓውያን አቆጣጠር በ2015 ያስተዋወቀው አጀንዳ 2030 ዓለምን ከድህነት ከረሃብና ከአየር ንብረት ለውጥ ለመታደግ ያለመ እቅድ ነው። Remember, human, nobody sees your pain. ነገር ግን ይህ ዓለም አቀፍ እቅድ ከተጀመረበት ጊዜ አንስቶ ከምስጋናው ባልተናነሰ ትችትና ስጋቶች ሲቀርቡበት ኖረዋል። አንዳንዶች የዋህ ምኞት ሲሉት፣ ሌሎች ደግሞ ከጀርባ የተደበቀ ዓለም አቀፍ ሴራ ማለትም ከአዲሱ ዓለም ስርዓትና ከሐሳዊው መሲህ መገለጥ ጋር አያይዘውና የሚስጥራዊ ማህበራት ዝውውር አጀንዳ ነው ብለው መላምታቸውን ሲያቀርቡ ይታያል። ነገር ግን እንዴት ሁኔታዎች ተያያዥ ናቸው ብለው ሰዎች እንደሚያስቡ በግልጽና በዝርዝር የተቀመጡ መረጃዎችን ይዘን ቀርበናል። በዚህ ፕሮግራም በሁለቱም ወገኖች የሚነሱ ስጋቶችን ለማየት እንሞክራለን። በመጀመሪያም አጀንዳ 2030 በመፈተሻ መነጽራቸው ነጥለው የፈተሹትን ሐሳብና የስጋት እይታ እንመልከት። አጀንዳ 2030 ለምን አነጋጋሪ ሆነ? የትኞቹስ ነጥቦቹ ናቸው የትችቱ ማዕከል? አጀንዳ 2030 ተፈጥሮ የተባበሩት መንግስታት ድርጅት ተመድ አባል ሀገራት በሙሉ በይፋ የተስማሙበት ትክክለኛና ይፋዊ የድርጊት መርሃ ግብር ነው። አጀንዳ 2030 ለምን አነጋጋሪ ሆነ? የትኞቹስ ነጥቦች ናቸው የትችቱ ማዕከል የሆኑት? አጀንዳ 2030 ተፈጥሮ የተባበሩት መንግስታት ድርጅት ተመድ አባል ሀገራት በሙሉ በይፋ የተስማሙበት ትክክለኛና ይፋዊ የድርጊት መርሃ ግብር ነው። ዓላማውም ዓለምን ከድህነት ከረሃብና ከእኩልነት መጓደል ከአየር ንብረት ለውጥ መታደግ ያለመ ነው። 17 ዘላቂ ልማት ግቦች ያካትታል። ግልጸኝነቱም ሰነዱ በሙሉ በይፋ የሚታወቁና ማንኛውም የመንግስት ድረገጾች ላይ የሚገኙ ሲሆን አተገባበሩም በየሀገራቱ የፖሊሲ ማዕቀፎች ውስጥ ይካተታል። ህጋዊ አስገዳጅነት ግቦቹ በህግ አስገዳጅነት የሌላቸው ሲሆን እያንዳንዱ ሀገር በፈቃደኝነት የራሱን የትግበራ እቅድ ያወጣል። ድሃ ሀገራት እቅዱን ለማሳካት ከፍተኛ የሆነ ዓለም አቀፍ ብድሮችን መውሰድና በአስገዳጅ ሁኔታዎች ፖሊሲዎቻቸውን መቀየር ከፍተኛ ገቢ የመሰብሰብ ፍላጎት ውስጥ ሲገቡ ይስተዋላል። በጠቅላላው አጀንዳ 2030 ሰላምን፣ ፍትህን፣ እኩልነትንና የፕላኔቷን ጥበቃን ጨምሮ ሰፋ ያሉ ጉዳዮችን ይዳስሳል። ግቦቹ ሁሉንም አቀፍ ናቸው የሚል ሐሳብ ተቀምጧል። ከግቦቹ መካከል ግብ 1 እና ግብ 2 ድህነትና ረሃብን ማስወገድ፣ ግብ 3 ጤናማ ኑሮን ማረጋገጥ፣ ግብ 13 የአየር ንብረት ለውጥን መከላከል። እነዚህ ግቦች በመርህ ደረጃ እጅግ በጣም መልካም ናቸው። ታዲያ ችግሩ ከየት መጣ? የተለመዱ ትችቶችና የትግበራ ተግዳሮቶች ኢምፕሊሜንቴሽን ቻሌንጅስ። ዋነኞቹ ስጋቶች ከአተገባበሩ ጋር የተያያዙ ናቸው። ተቺዎችም የሚከተሉትን ነጥቦች ያነሳሉ። የገንዘብ እጥረት ፋይናንሻል ጋፕ። ግቦቹን ለማሳካት በየዓመቱ በቢሊዮኖች የሚቆጠር ዶላር ያስፈልጋል። በተለይም በማደግ ላይ ያሉ ሀገራት የገንዘብ እጥረትና ዕዳ ይህን አጀንዳ ተግባራዊ እንዳያደርጉት እንቅፋት ሆኗል። የፖለቲካ ቁርጠኝነት ማጣት። ምንም እንኳን ሀገራት በአጀንዳው ቢስማሙም የብሔራዊ ጥቅሞቻቸው ሲነኩ ለዓለም አቀፉ እቅድ ቅድሚያ አይሰጡም። ሁሉን አቀፍነት ወይስ ቅድሚያ ማጣት? ተቺዎች እንደሚሉት 17ቱ ግቦች በጣም ሰፊና ሁሉን አቀፍ ከመሆናቸው የተነሳ ሁሉም ነገር ቅድሚያ ከሆነ ምንም ነገር ቅድሚያ አይደለም የሚል አባባል እንዲፈጠር አድርገዋል። ይህ ደግሞ የትኩረት መበታተንን ያስከትላል። የዳታ እጥረት። የመረጃ እጥረት የእድገት ደረጃን ለመለካት የሚያስችል አስተማማኝ መረጃና የቀን አቆጣጠር ባለመኖሩ ምክንያት ክትትሉ አስቸጋሪ አድርጓል። በተለይ የአፍሪካ ሀገራት በዚህ ችግር ተጠቂና መረጃ የማግኘት አስቸጋሪ አድርጓል። አጀንዳ 2030ን የሚመለከት በርካታ የሴራ ንድፈ ሐሳቦች በማህበራዊ ሚዲያ ላይ ይሰራጫሉ። እነዚህ ንድፈ ሐሳቦች አጀንዳው በስተጀርባ የተደበቀ ዓላማ እንዳለው ይናገራሉ። ኩነቱን ሲያስረዱ የጸረ ክርስቶስና አዲሱ የዓለም ስርዓት በሚስጥራዊ ማህበራት እየተዘወረ ይገኛል። ብዙ ጊዜ ከእነዚህ ሁለት ንድፈ ሐሳቦች ጸረ ክርስቶስ ተብሎ የሚታሰበው አካል የዚህ አዲስ ዓለም ስርዓት የመጨረሻ መሪ ሆኖ ብቅ ይላል ተብሎ ይታመናል። ይህ መሪ ያደርጋቸዋል ተብሎ ከሚታመኑ ተግባራት መካከል ዓለም አቀፋዊ ቁጥጥርን ተግባራዊ ማድረግ፣ ዲጂታል ገንዘብ፣ የክትትል ቴክኖሎጂዎችንና ምልክቶችን እንደ የአውሬው ምልክት ያሉ
ይጠቀማል የሚል እምነትም አለ። አዲሱ የዓለም ስርዓት ኒው ወርልድ ኦርደር። አንዳንዶች አጀንዳው የብሔራዊ መንግስታት ሉዓላዊነት በመሻገር ዓለም አቀፍ መንግስት ለመመስረት ያለመ ነው ብለው ያምናሉ። አጀንዳ 2030 እና አዲሱ የዓለም ስርዓት ጽንሰ ሐሳቦች ብዙውን ጊዜ አንድ ላይ የሚነሱ ሲሆን መሰረታዊ ልዩነታቸውም አንደኛው በዓለም አቀፍ ደረጃ በግልጽ የተቀመጠ የልማት እቅድ ሲሆን ሁለተኛው ደግሞ በሚስጥር የሚተገበር ነው ተብሎ የሚታመን የሴራ ንድፈ ሐሳብ ኮንስፓይረሲ ቲዮሪ ነው። የአዲሱ የዓለም ስርዓት ኒው ወርልድ ኦርደር መላምቶች። ይህ ጽንሰ ሐሳብ በዘመናዊው ዓለም የፖለቲካ ሴራ ንድፈ ሐሳቦች ውስጥ የላቀ ቦታ አለው። ዓለምን በድብቅ የሚቆጣጠርና ሁሉንም ብሔራዊ መንግስታት በአንድ የዓለም መንግስት ለመተካት የሚጥር ሚስጥራዊ ቡድን እንዳለ ይገለጻል። ዋናው ሐሳብ ዓለምን ኢኮኖሚና ፖለቲካ የሚቆጣጠር አምባገነናዊ ስርዓት መፍጠር ነው። ተሳታፊዎች ተብለው የሚጠሩትም የሴራ ንድፈ ሐሳቦች እንደሚጠቁሙት እንደ ኢሉሚናቲ፣ ፍሬሜሰንስ፣ ቤልደንበርግ ግሩፕ ወይም ደግሞ የተባበሩት መንግስታት ድርጅት ያሉ ቡድኖች የዚህ ሴራ አካል ናቸው። በመጽሐፍ ቅዱስ ላይ በተመሰረቱ አንዳንድ የሴራ ንድፈ ሐሳቦች፣ ኮንስፓይረሲ ቲዮሪስ እና የሃይማኖታዊ ትንታኔዎች መሰረት አጀንዳ 2030 ከሐሳቢው መሲህ አንታይ ክራይስት መምጣት ጋር በተዘዋዋሪ መንገድ ይያያዛል ተብሎ ይገመታል። It was not judgment, it was transformation. Together we will rise from the ashes. እነዚህ መላምቶች በዋነኛነት የሚከተሉት ነጥቦች ያነሳሉ። ዓለም አቀፍ አስተዳደርና አንድ የዓለም መንግስት። መላምቱ አጀንዳ 2030 እና ቀደም ሲል የነበረው አጀንዳ 21 የተባበሩት መንግስታት ተመድ የብሔራዊ መንግስታት ሉዓላዊነትን ቀስ በቀስ እንዲሽርና አንድ የዓለም መንግስት ዋን ወርልድ ገቨርንመንት እንዲመሰረት መንገድ ይከፍታል ተብሎ ይታሰባል። Remember, human, nobody sees your pain, but Only unity under me. እነዚህ ሁሉ ሐሳቦች በሰፊው የሃይማኖት ተከታዮችና የሴራ ንድፈ ሐሳቦች አማኞች ዘንድ ተቀባይነት ያላቸው ቢሆንም በዋናው ምሁራዊ ወይም የፖለቲካ ትንተና ውስጥ እንደ እውነታ አይቆጠሩም። መጻሕፍት እጅግ የተለያዩ መንገዶችን ይገልጣሉ። እዚህ የሚቀርበው መረጃ ከመጽሐፍ ቅዱስ ትርጓሜዎችና ክርስቲያናዊ ባህላዊ ትምህርቶች የተወሰደ ነው። አጀንዳ 2030 አጠቃላይ ቁጥጥርና የነጻነት ገደብ። መላምቱም አጀንዳ 2030 እንደ ዘላቂ ልማት ሰስቴናብል ዴቨሎፕመንት እና የአየር ንብረት ለውጥን ለመከላከል ያለሙ መልካም የሚመስሉ ግቦችን በመጠቀም የሰዎችን የግል ነጻነትና ንብረት የመያዝ መብት ይገድባል የሚል ስጋት አለ። ለምሳሌ በ15 ደቂቃ ሁሉም አገልግሎት የሚገኝበትን ከተማ መመስረት 50 ሚኒት ሲቲስ። የከተማ ፕላን ጽንሰ ሐሳብ ሰዎች በአንድ አካባቢ ወስኖ ለመቆጣጠር ያለመ ነው ተብሎ ይተረጎማል። ሐሳዊው መሲህ ሰዎችን በኢኮኖሚና በማህበራዊ ህይወት ሙሉ በሙሉ ለመቆጣጠር የአውሬው ምልክት ማርኮቭ ዘ ቢስት የተባለውን ስርዓት ይጠቀማል። This government will make a new free of charge digital ID mandatory for the right. ዲጂታል መታወቂያዎች እና የገንዘብ ክትትል ለዚህ የመጨረሻ ቁጥጥር መድረክ እያዘጋጁ ነው ተብሎ ይታሰባል። ሌላው የዓለም ሃይማኖቶች አንድነት። የተመድ አጀንዳ በዓለም ሃይማኖቶች መካከል የጋራ መግባባትና ትብብርን ያበረታታል። ይህ ሐሳዊ ነቢይ ፎልስ ፕሮፌት የሚመራው አንድ የዓለም ሃይማኖት ዋን ወርልድ ሪሊጅን ለመመስረት እንደ ቅድመ ሁኔታ ይታያል። ይህ ሃይማኖት በመጨረሻው ዘመን ወደ ሐሳዊው መሲህ አምልኮ የሚመራ ይሆናል ተብሎም ይታመናል። ስለ አንታይ ክራይስት ጸረ ክርስቶስ እና ስለ አዲስ ዓለም ስርዓት ኒው ወርልድ ኦርደር እነዚህ ዙሪያ ያሉ ንድፈ ሐሳቦች በአብዛኛው የሚመነጩት ከሃይማኖታዊ ትንቢቶች በተለይም ከመጽሐፍ ቅዱስ እንደ ዳንኤል፣ ሕዝቅኤል እና የዮሐንስ ራእይ ካሉ መጽሐፍት እና ከዘመናዊ የሴራ ንድፈ ሐሳቦች ነው። ትንቢታዊ ትስስራቸውም በመጽሐፍ ቅዱስ ትንቢቶች በተለይም በዳንኤል በራእይ መጽሐፍት መሰረት ሐሳዊው መሲህ ዓለም አቀፍ የፖለቲካ ስልጣን ይኖረዋል፣ በሁሉም ህዝቦችና ብሔራት ላይ ይገዛል። ስለዚህ አጀንዳ 2030 የሚፈጥረው ዓለም ትብብር ለዚህ የአንድ የዓለም ስርዓት መሰረት ይጥላል ተብሎ ይተረጎማል። የአንታይ ክራይስት ጸረ ክርስቶስ መላምቶች። የአንታይ ክራይስት ጽንሰ ሐሳብ በዋነኝነት ክርስቲያናዊ ሲሆን
በዓለም ፍጻሜ ጊዜ የሚመጣውን የክርስቶስ ተቃዋሚ ሰው ወይም መንፈስ ይወክላል ተብሎ ይታመናል። መጽሐፍ ቅዱሳዊ ትርጓሜዎቹም በመጽሐፍ ቅዱስ ውስጥ ጸረ ክርስቶስ ትምህርት የሚክድ ራሱን እንደ አምላክ የሚያስቀምጥና የሰዎችን አምልኮ የሚሻ አካል እንደሆነ ተገልጿል። የሚመጣውም በታላቅ ተአምራትና የማታለያ ምልክቶች ታጅቦ ነው ይባላል። የ666 ምስጢር በዮሐንስ ራእይ ውስጥ በተጠቀሰው 666 ቁጥር ከአውሬው ጸረ ክርስቶስ ስም ጋር ይያያዛል። ይህ ቁጥር ብዙ ጊዜ የሴራ ንድፈ ሐሳቦችን ይቀሰቅሳል። ለምሳሌ አንዳንድ ሰዎች የአንድን የተወሰነ መሪ ስም ወይም ቴክኖሎጂ አይነት እንደ ማይክሮቺፕስ ያሉ ለመግለጽ ይሞክራሉ። በምዕራፍ 13 የተጠቀሱ አንታይ ክራይስት መገለጫዎች ተቃዋሚ መናፍስት፣ ክርስቶስን እንደ እግዚአብሔር ወልድ የሚክድ እውነት፣ በሐሰት የሚከተል፣ በመንፈሳዊ ስሜት በዓለም ላይ የሚሰራ፣ የሥርዓት አስተዳደር መሪ፣ የኃጢአት ሰው ወይም የጥፋት ልጅ ተብሎ ይጠራል። ራሱን ከእግዚአብሔር በላይ በመነሳት ሊመስል የሚሞክር፣ በኢኮኖሚና በቴክኖሎጂ ቁጥጥር የሚገለጥ እንደሚለው በራእይ 13 የተጠቀሱ መገለጫዎቹ ናቸው። የዘመናዊ ማንነት መላምቶች በተለያዩ የዓለም መሪዎች፣ ፈላስፎች፣ አልፎ ተርፎም ታዋቂ ሰዎች፣ ፖለቲከኞች፣ የሃይማኖት መሪዎች እንደ ጸረ ክርስቶስ እጮች ያሉ በተለያዩ ጊዜያት ተወስደዋል። በዚህ በሁለቱም ተቺዎች የሚነሱ የጋራ ነጥቦች መካከል የግል ነጻነት ገደብ፣ ግቦቹ በተለይ ከአየር ንብረት ጋር የተያያዙት የሰዎችን የመንቀሳቀስ የምግብ ምርጫ እና የንብረት ባለቤት መብትን ለመገደብ የታቀዱ ናቸው የሚል ስጋት አለ። አከራካሪ ርዕሰ ጉዳዮችም ሲኖሩት እንደ ጾታ እኩልነት ያሉ አንዳንድ ግቦች በተለያዩ ባህሎችና እምነቶች አከራካሪ የሆኑ ነጥቦችን የያዙ በመሆናቸው ለጥርጣሬ መነሻ ይሆናሉ። እነዚህ የንድፈ ሐሳቦች በዋነኝነት የሚመነጩት ከአጀንዳው አጠቃላይ ቀመርና ከአንዳንድ ጽንፈ ሐሳቦች በግልጽ ካለመቀመጣቸው ነው። አከራካሪ ርዕሰ ጉዳዮችም ሲኖሩት እንደ ጾታ እኩልነት ያሉ አንዳንድ ግቦች በተለያዩ ባህሎችና እምነቶች ውስጥ አከራካሪ የሆኑ ነጥቦችን የያዙ በመሆናቸው ለጥርጣሬ መነሻ ይሆናሉ። እነዚህ ንድፈ ሐሳቦች በዋነኝነት የሚመነጩት ከአጀንዳው አጠቃላይ ቀመርና አንዳንድ ጽንሰ ሐሳቦች በግልጽ ካለመቀመጣቸው ነው። እውነታው ግን ግቦቹ ሕጋዊ አስገዳጅነት የላቸውም። እያንዳንዱ ሀገር የራሱን እቅድና ቅድሚያ የሚሰጣቸውን ነገሮች የመወሰን መብት አለው። ስኬት የተገኘባቸው አካባቢዎች አሉ። ለምሳሌ በበየነ መረብ ተደራሽነትና ታዳሽ ኃይል ላይ መጠነኛ መሻሻሎች ታይተዋል። ከጠቀስናቸው መላምቶች በተቃራኒ የተቀመጡ የተለያዩ ጥናት አጥኚዎች እንደሚያስቀምጡት አጀንዳ 2030 ዓለምን አቀፍ ትብብር የሚያስፈልገው ጥልቅ ህልም ነው። ስጋቶቹ ተጨባጭ ናቸው። በተለይም የገንዘብና የፖለቲካ ፈተናዎች፣ የሴራ ንድፈ ሐሳቦቹ ቢኖሩም የዓለምን ችግሮች በጋራ ለመፍታት መሞከር አስፈላጊ መሆኑን ብዙዎች ይስማማሉ። ዋናው ጥያቄ አጀንዳው ይሳካ ይሆን ወይ አይደለም። ይልቁንስ እኛ እንደ ማህበረሰብና እንደ ሀገር ይህንን ዓለም አቀፍ ፍኖተ ካርታ ተጠቅመን የራሳችንን ችግሮች ለመፍታት ምን ያህል ቁርጠኞች ነን የሚለው ነው። እነዚህ መላምቶች በአጀንዳ 2030 ያሉትን የተወሰኑ ቃላት ወይም ጽንሰ ሐሳቦች ከሃይማኖታዊ ትዕቢቶች ጋር በማጣመር የተፈጠሩ ናቸው። አዲስ የዓለም ስርዓት ተብሎ በትክክል የተቋቋመ የማንኛውም አይነት መንግስት ፕሮጀክት ወይም የታሪክ ማስረጃ የለም። ብዙውን ጊዜ ይህ የፖለቲካ ፍርሃት በሰው እምነት ትርጓሜ ወይም በቴክኖሎጂ ፍርሃት የተነሳ የሐሳብ ቁልቁለት ነው ብለውም የሚያስቡ ብዙሃን ናቸው። አጀንዳ 2030 በይፋ ዓለም አቀፍ የልማት ማዕቀፍ ሲሆን ከሐሳዊው መሲህ ጋር ያለው ትስስር ግን በማስረጃ ያልተደገፈና ሃይማኖታዊ እምነቶች ላይ የተመሰረተ የሴራ ንድፈ ሐሳብ አካል ወይንስ በሚስጥራዊ ማህበራት የሚቀረጽ አዲስ የዓለም ስርዓት የሐሳዊው መሲህ መምጣትን የማወጅ ዝግጅት? እናንተ አድማጭ ተመልካቾቻችን ስለ አጀንዳ 2030 ምን ያስባሉ? በኮሜንት መስጫው ላይ ያላችሁን አስተያየታችሁን አካፍሉን። ቪዲዮውን ከወደዳችሁት ላይክ መስጠታችሁን አትርሱ። ቻናሉን ሰብስክራይብ በማድረግ በሚቀጥለው ቪዲዮ እንገናኝ። እናመሰግናለን።